ሰላም ሰላም የዩቲዩብ ፋሚሊዎቼ እንዴት ናችሁ? እኔ ደህና ነኝ። እንደሚታወቀው ከዚህ በፊት የተለያየ ዩቲዩብ የኦንላይን ስራዎች የማቀርብላችሁ ሲሆን ዛሬም ደግሞ እንደተለመደው ጽድት ያለ ስራ ይዤላችሁ መጥቻለሁ። ስራውን እንዴት እንደምትሰሩ ሙሉ ፕሮሰሱን አሳያችኋለሁ። በመጀመሪያ ይህን ቪዲዮ ከመጀመራችሁ በፊት ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ እኔንም አበረታችሁኝ። ሁሌ እንደዚህ አይነት ስራ ሲመጣ ወዲያው እንዳቀርብላችሁ ማለት ነው እና ፋሚሊ የዚህም ዌብሳይት ሊንክ ኮመንት መስጫው ኦር ዲስክሪፕሽን ቦክስ ላይ አታች አደርግላችኋለሁ። እየገባችሁ ሬጅስተር እያደረጋችሁ ስራውን መጀመር ትችላላችሁ። እና እንዴት ነው ስራውን የምንሰራው፣ እንዴት ነው ዲፖዚት አድርገን፣ እንዴት ነው ዊዝድሮ አድርገን ፕሮፊታብል ምን ነው የሚለው ሙሉ ፕሮሰሱን አሳያችኋለሁ። እዚህ ጋር እንደተለመደው ስልካችንን ፎን ነምበር የሚለው ቦታ እናንተም የራሳችሁን ስልክ የሚያው ስልኬን አስገብቻለሁ። እዚህ ጋር ሎጊን ፓስወርድ ይለኛል። ሎጊን ፓስወርድ አስገባለሁ። 6 ዲጂት አስገባለሁ እንደሚታየው። ኒክኔም በስሜ በዩቲዩብ ስሜ ላድርግ። እሺ እናስገባው። ምን አለ እዚህ ጋር ሴንድ እለዋለሁ። ሴንድ ይለኛል። አውቶማቲክ ራሱ ይልክልኛል ማለት ነው። ዩ ኒድ ቱ ኢንሹር ዘ ፎን ነምበር ኢዝ ኮሬክት ያ ኮንግራቹሌሽን አለኝ። አሁን ወዲያው ሎጊን አድርግ ይለኛል። ፔስት እለዋለሁ የቀደሙን ደን ፓስወርዴን አስገባለሁ። አለቀ። ሎጊን ይለኛል እና ልክ ስናስገባ ምን ያመጣል? እዚህ ጋር ትራንዛክሽን ፓስወርድ ብሎ ያመጣልናል። ይሄ ትራንዛክሽን ፓስወርድ ለምን ይጠቅመናል? በጣም መርሳት የሌለብን ወሳኝ ፓርት ይሄን ነው። ትራንዛክሽን ፓስወርዳችን ከሎጊን ፓስወርዳችን መለየት አለበት። እንዲሁም ዊዝድሮ ስናደርግ ይሄንን ፓስወርድ ነው የምንሞላው። ለዛ እዚህ ጋር መጀመሪያ ትራንዛክሽን ፓስወርድ እንሞላለን። ይኸውና እኔ አሁን ትራንዛክሽን ፓስወርዴን ይኸው እንደዚህ ላድርግ። 6 ዲጂት ነው መሆን ያለበት። ደን እንዲያረኩኝ ዘን ሰንድ እለዋለሁ። ራሱ ሴንድ ስለው ራሱ አውቶማቲክ ያስገባልናል ማለት ነው። ዘን አፕዴት እለዋለሁ። አፕዴት ትሬድ ፓስወርድ። እሺ ትራንዛክሽን ቼንጅ ብሎኛል። ሰክሰስ አለኝ። እሺ ደን ምን ይላል? ልክ ያን ስንጨርስ ወደዚህ ኢንተርፌስ ያመጣልናል ማለት ነው። ምን አለ ከስር ሆም፣ ኢንቨስት፣ ኢንቫይት፣ ብሎግ አለ፣ አካውንት አለ። እኛ ምንድነው ቀጥታ የምንሄደው ኦርደሮቹን ላሳያችሁ። መጀመሪያ ፕሮዳክቶቹም ማለት ነው የምንገዛውን ፕሮዳክት ላሳያችሁ። እኔ አሁን ኦልሬዲ ምንም ስላልገዛ ማይ ፕሮዳክቱ ስገባ ምንም የለኝም ማለት ነው። እና ቀጥታውን እኛ ወዴት ነው የምንሄደው? ወደ ኢንቨስት እዚህ ጋር እንደሚታየው ከኢንቫይት እና ከሆም መሀል ያለውን አንዴ ፕራይስ እናደርጋለን። ደምን አለ ኢንቨስትመንት ሊስት አለ፣ ፊክስድ ኢንካም ኢንቨስቲንግ አለ። እዚህ ጋር በ300 ብር ዴይሊ ኢንካም የምናገኘው 50 ብር ነው። ለ3 ወር የሚቆይ ነው። ለ90 ቀን ማለት ነው። ዴይሊ 50 ብር። በወር ስንት ነው? በ300 ብር። በወር ራሱ 1500 ብር ማለት ነው። አይ ቲንክ 1500 ብር በወር እና እንዴ ፕራይስ እንለዋለን። ኢንቨስት ምትለዋልነት ኢንቨስት ነው ይለናል። እና ወደ ታች በይመ ቁጥር በ600 አለ። አንተን እዚህ ጋር በ900 አለ። በ900 አሁን ይሄ አሁን የስንት ቀን ነው? 288 ቀን። አሁን ይሄኛው ፈርስት ላይ በ50 ቀን ነው። አይ ቲንክ 90 ቀን እንኳን 50 ዴይስ ይላል። 90 ብር ማለት ነው። ዴይሊ ኢንካም እናገኘው አይ ቲንክ ወደ 2000 ምናምን ብር ማለት ነው። ኦልሞስት ወደ 2700 ብር አይ ቲንክ እንደዛ መሰለኝ። ደን ወደ ታች ስንወርድ እዚህ ጋር ምን አለ? በ50 ቀን ዴይሊ ነው። ይሄ ደግሞ ደስ የሚለው ነገር ዴይሊ 186 ብር ዴይሊ እናገኛለን። ቶታል ዊዝድሮ የምናደርገው 9300 ብር አለ። እንዲህ ወደ ታች ስክሮል ባደረግን ቁጥር እስከ 30 ሺህ ብር አለ። እስከ 60 ሺህ 90 ሺህ ደግሞ ዴይሊ ኢንካም የምናገኘው ስንት ነው? 3000 ዴይሊ ኢንካም 90 ሺህ ኢንቨስተርን 34,200 ነው ማለት ነው። እና ፋሚሊዎቼ እናንተ አይታችሁ ፊክስድ ዋን ውስጥ ያለውን ይሄ የሚመስላል። ፊክስድ ቱ ስንሄድ ደግሞ ይሄ ደግሞ የ100 ቀን ነው ታውቃላችሁ። በ300 ብር የ100 ቀን ነው። ይሄ ደግሞ ቪአይፒው ፊክስድ ቱ ማለት ነው። ምንድነው እዚህ ጋር 100 ቀን አለ። በ100 ቀን ነው ዴይሊ አለ። ዴይሊ ዊዝድሮ 99 ዊዝድሮ ደስ የሚለው ዊዝድሮ ወዲያው ማድረግ ትችላላችሁ ማለት ነው። አሳያችኋለሁ ሁሉንም ዊዝድሮ ሊሚቱ ከስንት እስከ ስንት እንደሆነ አሳያችኋለሁ እና
ለሚለው ደግሞ አሳያችኋለሁ ፋሚሊ። ወደ ሆም ስንሄድ አሁን እኔ ወደ ሆም ሄድኩኝ። ሪቻርጅ ዊዝድሮ አለ እዚህ ጋር ዜሮ ባላንስ ነው የሚለኝ እና ምን አለ እዚህ ጋር ወደ ሪቻርጅ እንሄዳለን። ሪቻርጅ የምትለዋን አንዴ ፕሬስ እናደርግ። ሪቻርጅ የምትለዋን አንዴ 100 ብር አለ። እሺ 100 ብር አለ 600 አሁን እኔ 300 ሪቻርጅ ነው ለበለው። ሪዳይሬክቲንግ ወዲያው ያመጣልናል የምንልክበትን አካውንት። ሪቻርጅ አልኩት። ኮፒ አርግ እያለኝ ነው። በሲቪ ነው መንግስቱ መሀሪ ነው። እቺን ኮፒ ትልና ፔስት አድርገህ ትከፍላለህ። ዳን ምን ታደርጋለህ? ኤፍቲ ኤግዛምፕል ከታቻለ አፍተር ትራንዛክሽን ከፍለን ከጨረስን ወዲህ 300 ብሩን በዚህ ስም አካውንት ነምበሯን እቺን ኮፒ አድርገን ሄደን ፔስት አድርገን እዛ ላይ እንከፍላለን። እሱን ከፍለን ከተመለስን በኋላ ኤፍቲ የምትለዋን እንደተለመደው ይሆና ኤፍቲ እዚህ ጋር ኤግዛምፕል አለ ኮምፕሊት ካለ ወዲህ ይሆና እዚህ ጋር አሁን ይሄ እዚህ ጋር ይታያችኋል። እሺ ዳን ምን አለ እቺን አይዲ ኤፍቲ የምትለዋን በክሮምም ቢሆን በምን ገብታችሁ በዌብሳይቱ ፔስት ትላላችሁ እዚህ ላይ ማለት ነው። እናንተን ኤፍቲ የምትለዋን ቁጥሯን ማለት ነው። ዳን አፕሎድ እንላለን። አፕሎድ እዚህ ገብተን አፕሎድ ብለን ያንን ኦር እንትኑን ከፈለግን በእንትን ብቻ ማድረግ እንችላለን በኤፍቲ ብቻ። ዳን ከጨረስን ወዲህ አፕሎድ እንላለን ስክሪንሾቱ ማለት ነው። እቺን ፕሬስ አድርገን ዳን እናስገባና ሰብሚት እንላለን። ሰብሚት ስንለው ወዲያው ይቀበለናል ማለት ምንም አይቆይም፣ ምንም ደቂቃ አይቆይም። እና ፋሚሊዎች ገብታችሁ ተጠቀሙበት እላለሁ። ይሄንን ይመስላል ፋሚሊ። ዊዝድሮ አደራረጉን ደግሞ ላሳያችሁ። ሊንክ ታደርጋላችሁ እዚህ ጋር ሊንክ ባንክ ስትሉት ያመጣላችኋል። ከፈለጋችሁ በቴሌብር እኔ አሁን በቴሌብር ነው የምፈልገው። አንድ ስሜን አስገባለሁ። ለምሳሌ ኦንላይን አልኩኝ። የቴሌብር ስሜን አካውንት ነምበር ደግሞ አካውንት ነምበር የኔን ስልክ የቅድሙን እዚህ ጋር አስገባለሁ። ዘን ትራንዛክሽን ፓስወርድን ደግሞ የቅድሙን ትሞላለ። ዘን አድ ባንክ ስትሉት ወዲያው ሰክሰስ ይለናል። እና ፋሚሊዎች ይህንን ይመስላል እና ፋሚሊዎች ይመስላል። ገብታችሁ ተጠቀሙበት። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ የኔ ፋሚሊ መሆን ትችላላችሁ። የሊንኩን ኮመንት መስጫው ላይ አታች አደርግላችኋለሁ። ፒስ